you never change your life until you change something you do daily የሚባል የእንግሊዘኛ አባባል አለ። ይሄ በግርድፍ ውስጥ ተረጎም ነገር ለመለወጥ ከሻ ነገር ለመለወጥ ከፈለክ ዛሬ መስራቸውን እያንዳንዱ ስራዎችን ባንክሮ ስራቸው እነሱን ካልሰራ ግን ለውጥን እርሳው ማለት ነው። እኛ የቱ ጋር ያለ ነው? ምን እየሰራ ነው? የዛሬ አክቲቪቲ የዛሬ ስራችንን ዛሬ ጨርሰናል ወይ የሚለው ለእናንተ ልተውላችሁ። በኮሜንት ላይ ሐሳብ አስተያየታችሁን ማስቀመጥ ግን ትችላላችሁ። ዛሬ ወይም በየዕለቱ የምንሰራቸው ስራዎች የነገ ማንነታችን መገለጫዎች ናቸው። ነገ የምናየው በዛሬ መስታወት። ቤንጃሚን ፍራንክሊን እንዳለው one today is worse than two tomorrow። ውጤታማነት የአንድ ቀን ስራ አይደለም። success is a process። ውጤታማነት ሂደት መሆኑን መረዳት መቻል አለብን። እናም እያንዳንዱ ቀንህ ለስኬታማነትህ ወሳኝ ቀኖች ናቸው። ለሁሉ ነገር መዘጋጃ ቀን ዛሬ ይሆናል ማለት ነው። ዛሬን በአግባቡ ከተጠቀምክ የነገ ስኬታማነትህ ሳይታለም የተፈታ ነው የሚሆነው። የነገ ማንነታችንን የሚወስነው ዛሬ ነው። ዛሬን በአግባቡ ከተጠቀምን ነገ ለስኬታማነታችን መሰረት ይሆናል ማለት ነው። መተኛት ነው የምትፈልገው ወይስ መለወጥ ነው የምትፈልገው ነው ጥያቄ። አውቀው መተኛት ከሆነ ትርጉም የለውም፣ ባታውቁ ይሻላል። አውቀው ከሆነ ግን ተለወጥበት፣ ስራበት። እስከዛሬ ጀምር ለውጡን። ዛሬ ማድረግ ያለባችሁን ዛሬ ጨርሱ። ነገ መስራት ያለባችሁን ነገ ጨርሱ። የነዚህ የቀናቶች ጥርቅም ነው ጊዜንም ሐሳብንም ቦታንም ውጤታማነታችሁን ሊያስተካክል የሚችለው። አንድ አባባል አለ እዚህ ጋር የሊደርሺፕ መጽሐፍ ጸሐፊው ጆን ሲ ማክስዌል እንዳለው if you want to pay later or you want to play now and pay later። በሁለቱም አንጻር ይዩት። ዛሬ መክፈል ትፈልጋላችሁ ወይ መጫወት፣ ወይም ደግሞ ዛሬ ተጫውታችሁ ነገ መክፈል ትፈልጋላችሁ። ስለዚህ ዛሬ ጨዋታና በፈዛዛ አሳልፈ ነገ ፍዳውን ትከፍላለህ፣ ወይንም ደግሞ ዛሬ ፍዳውን ከፍለህ ነገ በተሻለ ህይወት ውስጥ ትኖራለህ ነው ጥያቄ። ይህ ያንተ ምርጫ ነው። ምረጥ ማለት ነው።